ሰላም ተማሪዎች እንደምናችሁ። በዛሬው ቪዲዮ ላይ የኬሚስትሪ የ12ኛ ክፍል ዩኒቷን አሲድ ቤዝ ኢኩሊብሪየም ፓርት 1ን ይዘንላችሁ ቀርበናል። አሪፍ ኖት ለኢንትራንስ በሚሆን መልኩ እንዲሁም ጥያቄዎችን አንድ ላይ በማድረግ ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን በኮሜንት ጻፉልን። ቪዲዮውን ላላዩት ለጓደኞቻችሁ ሼር እንድታደርጉልን በአክብሮት እንጠይቃለን። ቀጥታ ወደ ቪዲዮ እንገባለን። ሜይን ኮንተንት ኦፍ ዩኒት የዩኒቱ ዋና ኮንተንቶች ምንድን ናቸው? አሲድ ቤዝ ኮንሰፕትስ፣ አዮኒክ ኢኩሊብሪየም ኦፍ ዊክ አሲድ ኤንድ ቤዝ፣ ኮመን አየን ኢፌክት ኤንድ በፈር ሶሉሽን፣ ሃይድሮላይሲስ ኦፍ ሳልት፣ አሲድ ቤዝ ኢንዲኬተር ኤንድ ታይትሬሽን። በዚህ ቪዲዮ ላይ አሲድ ቤዝ ኮንሰፕትን የምናየው Introduction. The concept of acid and base are properly among the most familiar chemical concept. በኬሚስትሪ በጣም ፋሚሊያር የሆኑ ኮንሰፕቶች ናቸው አሲድ እና ቤዝ። the reason is that acid and base have used been as a laboratory chemical for centuries as well as in home. ለምንድን ነው ፌመስ የሆኑት? በላቦራቶሪም በጣም ስለምንጠቀማቸው፣ በቤት ውስጥም በጣም ስለምንጠቀማቸው። ኮመን ሃውስሆልድ አሲዶችን አሴቲክ አሲድ፣ ቪኔጋር ያቼቶ የምንለው፣ ሲትሪክ አሲድ በፍሩት ውስጥ የምናገኘው፣ ፎስፈሪክ አሲድ ደግሞ ካርቦኔትድ ቤቨሬጅ ውስጥ የምናገኘው። እነኚህ ፋሚሊያር የሆኑ አሲድ ናቸው። ቤዞች ደግሞ ሶዲየም ሃይድሮክሳይድ ወይም ድራይ ክሊነር የምንለው፣ አሞኒያ ወይም ግላስ ክሊነር፣ ይሄ ግላስ ማጽጃ፣ ይሄ ደግሞ ወይም ድራይ ክሊኒንግ ደረቅ ማጽጃ የሚባለው ማለት ነው። አሲድ ቤዝ ኮንሰፕትስ። አሁን አሲድ ቤዝ ኮንሰፕትን ስናይ በዩኒቱ መጨረሻ ማወቅ ያለባችሁ ነገሮች እነኚህ ናቸው። እናንተ ቪዲዮን ፓውዝ አድርጋችሁ እዩት፣ ወሳኝ ስለሆኑ። አርሄነስ ኮንሰፕት ኦፍ አሲድ ኤንድ ቤዝ። አሁን የአርሄነስን አሲድ እና ቤዝ ኮንሰፕት ነው። ዘ ስዊዲሽ ኬሚስት ስቫንቴ አርሄነስ ፍሬምድ ዘ ፈርስት ሰክሰስፉል ኮንሰፕት ኦፍ አሲድ ኤንድ ቤዝ። የመጀመሪያውን ሰክሰስፉል የሆነ ኮንሰፕት ስለ አሲድ እና ስለ ቤዝ አርሄነስ የሚባል ሰው እንትን ብሏል፣ ኮንሰፕት አምጥቷል ማለት ነው። he defined acid and base in terms of effect of this substance on water. በወተር ላይ ያላቸውን ኢፌክት ነው። እነኚህ አሲድ እና ቤዝ የሚባሉ ሰብስታንሶችን ወተር ላይ ባላቸው ኢፌክት ነው የለያቸው። እንዴት ስንል according to Arrhenius acid are substance that increase the concentration of hydrogen ion or proton ion in the aqueous solution. እንደ አርሄነስ በምንድን ነው ዲፔንድ የሆነው ብለናል? ወተር ላይ ነው ዲፔንድ የሆነው። ወተር ላይ እነዚህ ሰብስታንሶች ምን አይነት ኢፌክት ያሳያሉ? አሲድን ወተር ላይ ምን አይነት ኢፌክት ያሳያል ብሎ ተናገረ። የሃይድሮጅን አየን ኮንሰንትሬሽን ወይም የፕሮቶን አየን ኮንሰንትሬሽን ይጨምራል። ሃይድሮጅን ስንት ኤሌክትሮን ነው ያለው? አንድ አይደለ? እሷን አንዷን ሲለቃት ምን ይሆናል? ኤች ፕላስ ይሆናል። አሁን ኤሌክትሮን የለውም፣ ምን ብቻ ቀረው? አንድ ፕሮቶን። ለዚህ ፕሮቶን ሊባል ይችላል፣ ሃይድሮጅን አየን ይባል ይችላል ማለት ነው። ለዚህ አሲድን ከምን አንጻር ነው አሲድ እና ቤዝን? ከወተር ውሃ ውስጥ ምንን ይጨምራል? ሃይድሮጅን ኮንሰንትሬሽንን። ቤዝ ደግሞ ኦኤች ኮንሰንትሬሽን ወይም ሃይድሮክሳይድ ኮንሰንትሬሽንን በአኳይ ሶሉሽን ውስጥ ይጨምራል ብሎ ነው ዲፋይን ያደረገው። ኢን አርሄነስ ቲዮሪ a strong acid is substance that completely ionized in aqueous solution to give hydronium ion and anion. አናይኑ ያው ስለሚለይ ነው። ፍሎሪን ማይነስ ሊሆን ይችላል፣ ክሎሪን ማይነስ ሊሆን ይችላል፣ እንደ ይለያያል እንደ አሲዱ ታይፕ። ካታይኑ ግን ሁሌም ምንድነው? ሃይድሮኒየም አየን ነው። እሱ ስትሮንግ አሲድ ምን ብሎ ነው ያብራራው? ኮምፕሊትሊ አዮናይዝድ ይሆናል። ኮምፕሊትሊ ሙሉ ለሙሉ እዚህ ውስጥ ያለው ወደዚህ ይቀየራል ብሎ ነው ያብራራው። ስለዚህ እዚህ ጋር ስናይ ኤግዛምፕል ስናይ ፔሪዮኒክ አሲድ ይሄንን ይመስላል። ይሄ ምንድነው ያደረገው? ከውሃ ጋር ሲያሟሟው ኮምፕሊትሊ ወደ ምን ተቀየረ? ወደዚህ ተቀየረ፣ ወደ ሃይድሮኒየም አየን እና ወደ አናይን ማለት ነው። ለዚህ እዚህ ጋር ስታዩት ዳይሬክሽኑ ስንት ነው? አንድ ነው። ለዚህ ኮምፕሊትሊ ስለተቀየረ ነው አንድ የሆነው። ኮምፕሊትሊ ባይቀየር ኖሮ ወደዚህ የሚኖር ነበረ። የስትሮንግ አሲድ ምልክት ሁልጊዜም አንድ አሮ ነው ያለው፣ ኮምፕሊትሊ አዮናይዝድ ስለሆነ ማለት ነው። ስትሮንግ ቤዝንም ኮምፕሊትሊ አዮናይዝድ ነው የሚያደርገው። ወደ ምን? ወደ ኦኤች ማይነስ እና ካታይን። ካታይኑ እዚህ ጋር ሊለያይ ይችላል። ሶዲየም፣ ማግኒዥየም አይታወቅም፣ የተለያየ ይሆናል እንደ ቤዙ ታይፕ።
ይሄንን በውሃ ሲያመሙ ኮምፕሊትሊ ወደ ተቀየረ። ይሄም አንድ አሮ ነው። ለምን? ስትሮንግ ስለሆነ ሶዲየም አየን እና ሃይድሮክሳይድ አየን ሆነ ማለት ነው። ስትሮንግ ከሆነ ስንት አሮ ነው? አንድ አሮ። አሬነስ ስትሮንግ አሲድ እና ስትሮንግ ቤዝ ምን ብሎ ነው ያብራራው? ኮምፕሊትሊ አዮናይዝድ ይሆናሉ። ይሄ ወደ ሃይድሮኒየም አየን፣ ይሄ ደግሞ ወደ ሃይድሮክሳይድ አየን ማለት ነው። ካታይን እና አናይን ሁለቱም ጋር እንዳለ ሆኖ አሬነስ ቲዮሪ ሊሚቴሽንስ። የአሬነስ ቲዮሪ ሊሚቴሽኑ ምንድን ነው? ኬሚስትሪ ኦከር ኢን ሜኒ ሪያክሽንስ ዛት ቴክስ ፕሌስ ኢን ሶልቨንት አዘር ዛን ዋተር ኤንድ ዚስ ዲፊኒሽን ዳዝ ኖት ወርክ ፎር ሰች ሪያክሽን። ኬሚስትሪ ብዙ ሪያክሽኖች ያካሄዳል። እነዛም ሪያክሽኖች በውሃ ውስጥ ብቻ አይካሄዱ። አሬኔስ ግን ይህን ሪያክሽን ያካሄደው ወይም ዲፋይን ያደረገው ውሃ ላይ ብቻ ዲፔንድ ሆኖ ነው። ያ ትልቁ ሊሚቴሽኑ ነው። It doesn't explain why some compounds that contain hydrogen such as hydrogen chloride dissolved in water to form acidic solution whether as ammonia or methane and methane ግን ምን አላብራራም። ሃይድሮጅን ኖሯቸው ያልሆኑ አሉ፣ አሲድ ያልሆኑ እነሱን አላብራራም። ለምሳሌ ያው ምን አለው? ሃይድሮጅን አለው ግን አሲድ አይደለም። ይሄም ሃይድሮጅን አለው ግን አሲድ አይደለም። እነኝን አላብራራም። only the compound that contain the OH ions can be classified as አሬነስ ቤዝ። ምን OH ያላቸው ብቻ ናቸው አሬነስ ቤዝ ተብሎ የተጠሩት። ለምሳሌ እዚህ ጋር ያለው ቤዝ ነው ግን OH ስለሌለው ቤዝ አልተባለም። አሬነስ ዲፊኒሽን ዳዝ ኖት ኤክስፕሌን ዋይ ኮምፓውንድ ሰች አስ እዚህ ጋር እንደምታዩት ሶዲየም ካርቦኔት ቤዚክ ፕሮፐርቲ ያለው ለምን እንዳለው አላብራራም። OH የሌላቸው ቤዞችን አላብራራም። ኤች የሌላቸው አሲዶችን አላብራራም። ስለዚህ ሊሚቴሽኑ ምንድነው? አንደኛ በውሃ ውስጥ ብቻ መሆኑ፣ ሁለተኛ ኤች የሌላቸው ሃይድሮጅን አየን የሌላቸው አሲዶችን አላብራራም። OH ወይም ሃይድሮክሳይድ አየን የሌላቸውን ቤዞች አላብራራም። ይሄ ሁለቱ ሊሚቴሽኑ ናቸው። እሺ እዚህ ጋር መጽሐፋችሁ ላይ ያለችው ኤክሰርሳይዝ አለች። ምንድነው የሚለው? አሬነስ አሲድ አሬነስ ቤዝ ወይም ደግሞ በቃ አሬነስ አሲድም ቤዝም አይባልም በሉ ነው የሚለው። እሺ ቀደም አሬነስ ምንድነው ብለናል? አሬነስ አሲድ በውሃ ውስጥ ሃይድሮጅን አየን የሚለቅ፣ አሬነስ ቤዝ ደግሞ በውሃ ውስጥ OH አየን የሚለቅ። እዚህ ጋር ይሄን ኮምፓውንድ ስታዩት እቺ አሬነስ አሲድ ነች። ለምን ስንት እዚህ ጋር ምን ለቃለች? ሃይድሮኒየም አየን ለቃለች። እቺ አሬነስ አሲድም ቤዝም አይደለች። ምክንያቱም እዚህ ጋር ስንመጣ ሃይድሮክሳይድም ሃይድሮኒየም አየን የለም፣ ይሄኛውም የለም ማለት ነው። እዚህ ጋር ግን ስንመጣ እቺ ምን ለቃለች? ሃይድሮክሳይድ አየን ለቃለች። ይሄ ምንድነው? ይሄ ምንድነው ማለት ነው? ቤዝ ነው። ሶሪ ይሄኛው ምንድነው? ይሄኛው ቤዝ ነው። ይሄኛው ደግሞ አሲድ ነው። ይሄኛው ደግሞ ኖ አሬነስ አሲድ አይደለም። አሲድ የተባለው ለምንድነው? ሃይድሮኒየም አየን ስለለቀቀ። ቤዝ የተባለው ምንድነው? ሃይድሮክሳይድ አየን ስለለቀቀ። ይሄን አይታችሁ ሃይድሮጅን ይዟል፣ ቤዝ ነው። ይሄን አይታችሁ ሃይድሮክሳይድ ይዟል፣ ምንድነው? አሲድ ነው ማለት ነው። በጣም ቀላል ነው። ብሮንስተር-ሎሪ ኮንሰፕት ኦፍ አሲድ ኤንድ ቤዝስ። ብሮንስተድ ኢን ዴንማርክ ኤንድ ሎሪ ኢን ግሬት ብሪቴን ኢንዲፔንደንትሊ ፕሮፖዝድ ኤ ኒው አሲድ ቤዝ ቲዮሪ። ብሮንስተድ ከዴንማርክ ሎሪ ደግሞ ከብሪቲሽ ሆነው ተመሳሳይ የሆነ ስለ አሲድ ቤዝ ቲዮሪ አወጡ። ለዚህ ነው አንድ ላይ ብሮንስተር-ሎሪ የተባለው እንጂ አንድ ሰው አይደለም። ብሮንስተር-ሎሪ ሁለት ሰዎች ናቸው። they pointed out that acid base reaction can be seen as a proton transfer reaction and thus acid and base can be defined in terms of proton transfer። ብሮንስተር-ሎሪ ደግሞ ምንድነው ያሉት? አሲድ ቤዝን በምንድነው ዲፋይን ያደረጉት? በፕሮቶን ትራንስፈር። according to their concept acid is proton donor, base is proton acceptor። እንደ ብሮንስተር-ሎሪ አሲድ ምንድነው? ፕሮቶን ዶነር ነው፣ ፕሮቶን የሚሰጥ ነው። ቤዝ ደግሞ ፕሮቶን አክሴፕተር ነው፣ የሚቀበል ነው። ለምሳሌ አዮናይዜሽን ኦፍ ሃይድሮክሎሪክ አሲድ ነው ያለው። ሃይድሮክሎሪክ አሲድ ነው ያለው። በዚህ ሃይድሮክሎሪክ አሲድ ጀነራሊ በፎርሙላ ሲጻፍ እንዲህ ነው። ከዛ ፕሮቶን ምን ያደርጋል ነው የሚለው? ዶነር ነው ፕሮቶን።
ይሰጣል ነው የሚለው። ከዛ እዚህ ጋር ምንድነው የሆነው? ሶሪ ይሄ ነው ሃይድሮክሎሪክ አሲድ። ሶሪ በጣም ሶሪ። ይሄ ወተር ነው እዚህ ጋር ያለው። ለዚህ እቺን ሃይድሮጅን ምን ያደርጋል? ይሰጣታል። ሃይድሮጅን አይን ቅድም ምንድነው ብለናል? አንድ ኤሌክትሮን አለው። እሷን ሲለቅ ፕሮቶን ይሆናል። ሃይድሮጅን አይን ሰጠ ወይም ፕሮቶን ሰጠ ይባላል። እቺን ይሰጣል። ከዛ ክሎሪን ምን ማስቀራለች? ይሄው ምክንያቱም እዚህ ጋር ሃይድሮጅን አንድ የራሷ ኤሌክትሮን ነበራት። ክሎሪን እዚህ ጋር እንዳላት እዚህ ጋር እንዳላት ሁለቱንም አስቀረችውና ክሎሪን ሃይድሮጅን የምትለቀው ምን የለቀቀ ነው? ኤሌክትሮን የለቀቀ። አንዱ ኤሌክትሮን ወደዚህ ገብታለች። ስለዚህ ክሎሪን እንዴት ሆናለች? እዚህ ጋር ሃይድሮኒየም አይን ይፈጠራል ማለት ነው። ይሄ ሃይድሮክሎሪክ አሲድ ምን ሰጠ ማለት ነው? ፕሮቶን ሰጠ ማለት ነው። እዚህ ጋርም ታዩት። ይሄ ደግሞ ምን አደረገ? በተመሳሳይ ሰዓት ወተሩ ተቀበለ። ይሄ ቤዝ ነው፣ ይሄ ደግሞ አሲድ ነው ማለት ነው። እዚህ ጋር አሲድ እና ቤዝ ብሎ ከፍሎታል። ውሃው ለዚህ ምን አደረገ? ሰጠና ይሄ NH4 ሆነ። የሰጠው ማን ነው? ይሄ ነው። ይሄ ምን ሆነ ማለት ነው? አሲድ ሆነ። የተቀበለው ማን ነው? ይሄ ነው። ቤዝ ሆነ ማለት ነው። ከዛ ሪያክሽኑ ወደዚህ ነው እንደዛ ይቆጠር ነው። ወደዚህ ደግሞ ሪያክሽኑ ነው። ወደዚህ ስናይ ይቺ ሃይድሮጅን ለዚህ ተሰጣለች። ከዛ አንድ ተቀብላ ወደዚህ ትቀየራለች። ኢን ኬዝ ይሄ ምንድነው? አሲድ። ይሄ ደግሞ ምንድነው? ተቀባይ ነው፣ ቤዝ ነው ማለት ነው። ከዚህ ወደዚህ ስትሄዱና ከዚህ ወደዚህ ስትሄዱ የተለያየ ነው። እሱን ደግሞ በኋላ ዲፕ ገብተን ስለምናየው ችግር የለም። ብቻ እነሱ ፕሮቶን ትራንስፈርመር ነው። ቤዝ አሲድ፣ ፕሮቶን ዶነር፣ ቤዝ ፕሮቶን አክሴፕተር ብለው እዚህ ጋር አንዱ ወጣለች። ኦል አርኤንኤስ አሲድ አር ብሮንስተርሎሪ አሲድ በት ኖት ሪቨርስ። ሁሉም አርኤንኤስ አሲዶች ምንድን ናቸው? ብሮንስተርሎሪ አሲድ ናቸው። ሁሉም ብሮንስተርሎሪ አሲድ ግን አርኤንኤስ አሲድ አይደሉም። ምክንያቱም አርኤንኤስ አሲድ በአኩየስ ሶሉሽን ብቻ ነው። ብሮንስተርሎሪ ግን በጋዝ ስላሳዩ በጋዝ አርኤንኤስ አላሳየም። ብሮንስተርሎሪ በጋዝ ያሳዩት አሲድ አርኤንኤስ አሲድ አይደለም ማለት ነው። ኦል አርኤንኤስ ቤዝ ምን ይዟል? ኮንቴን ሃይድሮክሳይድ አይን which is ብሮንስተርሎሪ አሲድ። ሁሉም አርኤንኤስ ቤዞች ምን ይዘዋል? ቤዞች ምን ይዘዋል? ሃይድሮክሳይድ አይን። ሃይድሮክሳይድ አይን የያዙ ማለት ብሮንስተርሎሪ ቤዝ ናቸው። ነገር ግን ቅድም ብሮንስተርሎሪ ላይ ማንን አይተናል? NH4 ፕላስ። ይሄ የተቀየረው ነው። መጀመሪያ ምን ነበረ? NH3 አይተናል። NH3 ወደ NH4 ተቀየረ። አንድ ሃይድሮጅን ሲቀበል። ይሄ ምንድነው? ቤዝ ነው። ግን አርኤንኤስ ቤዝ ነው አይደለም። ለምን? OH የለውም። ሁሉም ብሮንስተርሎሪ አርኤንኤስ አይደሉም ማለት ነው። በዚህ መሰረት ሁሉም አርኤንኤስ ግን ብሮንስተርሎሪ ቤዝ ናቸው ማለት ነው። ሁሉም ብሮንስተርሎሪ ቤዞች ግን አርኤንኤስ አይደሉም። ለምን? ይሄው ኤግዛምፕል። ይሄ ብሮንስተርሎሪ ቤዝ ነው፣ አርኤንኤስ ቤዝ ግን አይደለም። ለምን? OH የለውም። ዊክነስ ኦፍ ብሮንስተርሎሪ ቲዮሪ። አሁን ደግሞ የብሮንስተርሎሪ ዊክነሳቸው ሊሚቴሽናቸው ምንድነው? ኢት ኢዝ ሪስትሪክትድ አን አሲድ ቤዝ ኮንሰፕት ኦንሊ ፕሮቶን ትራንስፈር። በፕሮቶን ትራንስፈር ብቻ ነው ዲፔንድ የሆኑት። እነኚህ ደግሞ በአኩየስ ላይ ብቻ በውሃ ሶሉሽን ላይ ብቻ ነው። እነኚህ ደግሞ ፕሮቶን ትራንስፈር ላይ ብቻ። ኢት ዳዝ ኖት ኤክስፕሌን ዋይ ስፒሺስ ላይክ ካርቦን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ፣ ኮፐር አይን ፈንክሽን አስ አሲድ ኢቭን ዘይ ዱ ኖት ኮንቴን። ፕሮቶን ባይኖራቸውም ግን እንደ አሲድ ናቸው እነኚህ ሶስቱ እዚህ ጋር የተጠሩት እና ለምን የሚለውን አላብራራም። እሱ ፕሮቶን ያለው ብቻ ነው አሲድ ብሎ ያሰበው ማለት ነው። ለዚህ እሱ ዊክነሳቸው ነው እነሱ ብሮንስተር እና ሎሪ ማለት ነው። አሁን ቅድም ያለውን ኮንጁጌት አሲድ ቤዝ ፔር ነው። ኮንጁጌት አሲድ ቤዝ ፔር ዘ አድቫንቴጅ ኦፍ ዚስ ዲፊኒሽን ዛት ኢዝ ኖት ሊሚትድ ቱ አኩየስ ሶሉሽን። ይሄ አርኤንኤስ ሊሚቴሽን ነው። አርኤንኤስ ምንድን ነው ያለው? አኩየስ ላይ ብቻ ነው ዲፔንድ የሚሆነው። የእነሱ ግን አኩየስ ላይ ብቻ አይደለም። ብሮንስተርሎሪ አሲድ ኤንድ ቤዝ ኦልዌይስ ኦከር ኢን ፔር። ብሮንስተርሎሪ አሲድ እና ቤዝ በምንድን ነው የመጡት? ቅድም አይተናል። በፔር ነው። አንዱ ከሰጠ አንዱ ስለሚቀበል አንዱ ቤዝ አንዱ አሲድ ነው ማለት ነው። ግዴታ ሰጪና ተቀባይ ስላለ እና እነዛ ምን ይባላሉ? ኮንጁጌት አሲድ ቤዝ ፔር ይባላሉ። እንዴት እንደሆነ እናያለን። ኮንጁጌት አሲድ ቤዝ ፔር ካን ቢ ዲፋይንድ አስ አሲድ ኤንድ ኢትስ ኮንጁጌት ቤዝ ኦር ቤዝ ኤንድ ኢትስ ኮንጁጌት አሲድ። ኮንጁጌት አሲድ ቤዝ ፔር ምን ሊሆን ይችላል? አሲድ እና
የሱ ኮንጁጌት ቤዝ አንድ ሰብስታንስ አሲድ ከሆነ የሱ ኮንጁጌቱ ቤዝ ነው የሚሆነው። ቤዝ ከሆነ ኮንጁጌቱ አሲድ ነው የሚሆነው። እንዴት የሚለውን እናያለን። The conjugate base of Bronsted-Lowry acid is the species that remain when one proton has been removed from acid. ኮንጁጌት ቤዝ የሚሰራው መች ነው? ኮንጁጌት ቤዝ የሚሰራው መች ነው ሲባል አንድ ስፔሺየስ አንድ ፕሮቶን ካስወገደ በኋላ ያለው ማለት ነው። ለምሳሌ ሃይድሮክሎሪክ አሲድ አንድ ፕሮቶን ሲያስወግድ ወደ ምን ይቀየራል? ክሎሪን አይን። ይሄ ምን ይባላል? ኮንጁጌት ቤዝ ይባላል። አንድ ስፔሺየሱ አንድ ወይም አሲዱ አንድ ፕሮቶን ሲያስወግድ ወደ ምን ተቀየረ ይባላል? ኮንጁጌት ቤዝ ተቀየረ ይባላል። እዚህ ጋር በደንብ ክሊር አድርገን ደግሞ ምን ይሆናል? ኮንጁጌት አሲድ ደግሞ ሪዛልት ፍሮም ዘ አዲሽን ኦፍ ፕሮቶን ቱ ብሮንስተር-ሎሪ ቤዝ ላይ ኮንጁጌት አሲድ ደግሞ የምትፈጥሩት ብሮንስተር-ሎሪ ቤዝ ላይ ፕሮቶን ስትደምሩ ነው። ለምሳሌ NH3 ላይ ሃይድሮጅን ስትደምሩ ወደ ምንድን ነው የሚመጣው? NH4 ፕላስ። ይሄኛው ምን ይባላል? ይሄ ምን ነበረ? ቤዝ ነበረ፣ ምክንያቱም ተቀብሏል። ወደ ምን ተቀየረ? ወደ ኮንጁጌት አሲድ ይባላል። ኮንጁጌት አሲድ የሚባለው ቤዝ ላይ አንድ ፕሮቶን ሲጨመር ነው ማለት ነው። አሁን እዚህ ላይ አንድ ላይ አድርጌ ሳስረዳችሁ በደንብ የሚገባችሁ ይሆናል። ኤቭሪ ብሮንስተር-ሎሪ አሲድ ሃዝ ኮንጁጌት ቤዝ። ማንኛውም ብሮንስተር-ሎሪ አሲድ ኮንጁጌት ቤዝ አለው። ማንኛውም ብሮንስተር-ሎሪ ቤዝ ኮንጁጌት አሲድ አለው። አሁን እዚህ ጋር አሲድ እና ቤዝ በፔር ነው የሚመጡት ብለናል። ሰጪ ካለ ተቀባይ ስላለ ይሄ አሲድ ነው። እቺን ሃይድሮጅን ለዚህ ይሰጣል። ከዛ እቺ ምን ሆነች? እዚህ ጋር ማይነስ ሆነች። እቺ ወተሯ ደግሞ ተቀበለችና ወደዚህ ተቀየረች። ወተሯ እቺኛዋ ደግሞ ሰጠችና ወደዚህ ተቀየረች። የሰጠ ምንድነው? የሰጠ አሲድ ነው። ምንድነው ግዴታ የሚሆነው? ኮንጁጌት ቤዝ ነው የሚሆነው። እዚህ ጋር የተቀበለ ምንድነው? መጀመሪያ ቤዝ። መጀመሪያ ቤዝ ከነበረ ወደ ምንድነው የሚቀየረው? ኮንጁጌት አሲድ። ቤዝ ወደ ኮንጁጌት ቤዝ መቼም አይቀየርም። አሲድ ወደ ኮንጁጌት አሲድ አይቀየርም። ተቃራኒ ነው የሚቀየሩት። የሰጠ አሲድ ከሆነ ወደ ምንድነው የሚቀየረው? ኮንጁጌት ቤዝ። የተቀበለ ቤዝ ከሆነ ወደ ምንድነው የሚቀየረው? ኮንጁጌት አሲድ። ለምንድነው እንደዛ የተባለው? ወደዚህ ነው አሁን ያየነው ሪአክሽኑን። ወደዚህ ውስጥ ወደዚህ ስታዩ እቺ 3 ነበረች። ለዚህ አንድ ተሰጥና ወደ 2 ትቀየራለች። ወደዚህ ስታዩት ሪአክሽኑን ይሄ እንደምን አገለገለ? እንደ አሲድ። ይሄ ደግሞ ምን አደረገ? ከዚህ ተቀበለ። እንደምንድነው እዚህ ወደዚህ ጋር ሲመጣ አንድ ጨመረ። እዚህ ጋር ከተቀበለ ይሄ እንደምንድነው? እንደ ቤዝ። ለዛ ነው ኮንጁጌት አሲድ ቤዝ ፔር የተባለው። For any conjugate acid base pair, the conjugate base has one fewer hydrogen and one more minus charge than the acid. conjugate base ሁልጊዜም አንድ ሃይድሮጅን ያንሳል፣ አንድ ማይነስ ቻርጅ ደግሞ ይጨምራል። ኮንጁጌት ቤዝ የሚሰራው ከምንድነው? ከአሲድ። አሲድ ሃይድሮጅን ክሎራይድ ከነበረ አንድ ስታስወግዱ ምን ሆነ? ክሎሪን ማይነስ ሆነ። በሃይድሮጅን ይሄ ኮንጁጌት ቤዝ ነው አይደል? ይሄ ኮንጁጌት ቤዝ ነው። ይሄ አሲድ ነው። ስታዩት ምን ሆነ? ሃይድሮጅን ቀንሷል። በአንድ ሃይድሮጅን ይቀንሳል ቤዙ፣ በአንድ ማይነስ ቻርጅ ደግሞ ይጨምራል። ይሄው ማይነስ ሆነ። እዚህ ዜሮ፣ እቺ ፖዚቲቭ እዚህ አይደለችም፣ ዜሮ ነበረ ማይነስ ሆነ። አንድ ማይነስ ቻርጅ ይጨምራል፣ አንድ ሃይድሮጅን ይቀንሳል። እዚህ ጋር አሲድ ላይ ስትመጡ በተቃራኒ ማድረግ ነው። አንድ ሃይድሮጅን ይጨምራል፣ ማይነሷ ፕላስ ይጨምራል ይሆናል። ከላይ ማይነስ ይጨምራል፣ ከታች ፕላስ ይጨምራል። አሲድ ላይ ምን ይሆናል? ሃይድሮጅንም ይጨምራል፣ ፖዚቲቭ ቻርጅም ይጨምራል። ኮንጁጌት ቤዝ ላይ ደግሞ ሃይድሮጅንም ይቀንሳል፣ ማይነስ ቻርጅ ነው የሚጨምረው ማለት ነው። ስለዚህ ቀላል ነው ይሄን መያዝ። በዚህ በአንዱ ኤግዛምፕል ከያዛችሁት አራቱንም ነገር እነዚህ የተጠቀሱት አራቱንም ነገር ማወቅ ትችላላችሁ። ለዚህ ሲጠፋባችሁ መመክራችሁ ምንድነው? እቺን ተስሏትና አንድ ስታስወግዱ ወደዚህ ሄደ። ስታወዳድሩት እዚህ ጋር አንድ ማይነስ ጨምሯል። ኮንጁጌት ቤዝ አንድ ማይነስ ጨምሯል ትላላችሁ። ሃይድሮጅን ደግሞ ቀንሷል ትላላችሁ። በምን? እቺን በመስራት ሊጠፋ ስለሚችል እንደ ኢንትራንስ ተፈታኝ ስትሆኑ ከ9 ጀምሮ ስለምታጠኑ ይረሳል። ለዚህ በእንደዚህ አይነት ብልጠቶች ብትይዙ እመክራችኋለሁ። ቀጥታ በደፈናው ከመሸምደዱ ይልቅ ማለት ነው። ለዚህ እዚህ ጋር አሲድ ቤዝ ቢሆን አሲዱ ወደ ኮንጁጌት ቤዝ ይቀየራል፣ ቤዙ ደግሞ ወደ ኮንጁጌት አሲድ
ይቀየራል ማለት ነው። ለምሳሌ ሃይድሮጅን ፍሎራይድ ቢኖር እና ወተር ቢኖር ሃይድሮጅን ፍሎራይድ አንድ ሃይድሮጅን ይሰጣል። ከዛ ፍሎሪን ማይነስ ይሆናል። አሲድ ነበር ወደ ምን ተቀየረ? ወደ ኮንጁጌት ቤዝ ተቀየረ። ይሄ ደግሞ ተቀበለ፣ ከዛ ወደ ኮንጁጌት አሲድ ተቀየረ። ከተቀበለ ቤዝ ነው። ቤዝ ደግሞ ወደ ኮንጁጌት አሲድ ነው የሚቀየረው። ሌሎቹም ኤግዛምፕል እዚህ ጋር እንደዛ ነው ማለት ነው የሚናገሩት። ኤክሰርሳይዝ ስናይ እዚህ ጋር ምንድን ነው የሚለው? አይደንቲፋይ ብሮንስተር ሎሬ አሲድ ቤዝ ነው በሉ፣ ኮንጁጌት አሲድ ኮንጁጌት ቤዝ በሉ ነው። ይሄን የመጀመሪያውን ጥያቄ እንስራ። ይሄን ታዩታላችሁ። እቺ ትመጡና እዚህ ስታዩት ጠፍታለች። እቺ ምንድነች ማለት ነው? መጀመሪያ ሰጥታለች። የሰጠ ምንድነው? ፕሮቶን አሲድ ነው። እዚህ ጋር አንዱ አሲድ ከሆነ ግዴታ እዚህ ጋር ያለው ምንድነው የሚሆነው? ቤዝ ነው የሚሆነው። ይሄ ደግሞ ወደ ምንድነው የተቀየረው? ወደዚህ ነው የተቀየረው። ይሄ ምን ይሆናል? ኮንጁጌት አሲድ ከነበረ ቤዝ፣ ይሄ ደግሞ ቤዝ ከነበረ ምን ይሆናል? ኮንጁጌት አሲድ። በቃ አንዱን ካወቃችሁ ሶስቱን ዝም ብላችሁ ነው የምትሞሉት። የሚጠበቅባችሁ ከእናንተ ምንም ማወቅ አንድ አሲዱን ማወቅ ብቻ። ለምሳሌ እዚህ ጋር አንድ እንድገመው። አሁን ይሄ ሃይድሮጅን የለውም ሊሰጥ አይችልም። ይሄ አሲድ ሊሆን አይችልም በታምር። ይሄ አሲድ ነው በቀላል። ይሄ ቤዝ ነው። አሲድ ከነበረ ወደዚህ ወደ ኮንጁጌት ቤዝ ነው የተቀየረው። ይሄ ደግሞ ቤዝ ከነበረ ወደ ኮንጁጌት አሲድ ነው የተቀየረው። በቃ ሁሉንም እያንዳንዱን ማጣራት አያስፈልግም። ምንም የምታደርጉት አንዱን ነው የምታውቁት። አሲዱን ካወቃችሁት አንዱ ግዴታ ቤዝ ስለሆነ፣ ቤዙን ካወቃችሁት አንዱ ግዴታ አሲድ ስለሆነ፣ እዚህ ጋርም ስታዩ ይሄ ሊሰጥ አይችልም። ይሄ ቤዝ ነው፣ ይሄ ደግሞ አሲድ ነው። የዚህ ደግሞ ወደዚህ ኮንጁጌት ቤዝ ነው። ይሄ ደግሞ ወደዚህ ኮንጁጌት አሲድ ነው። አንድ ነገር አንድ ስፒሺየስ ሃይድሮጅን ከሌለው ሊሰጥ አይችልም። ካልሰጠ ግዴታ ሊቀበል ነው የሚችለው። ቤዝ ነው ማለት ነው ሊሆን የሚችለው። ይሄ ግን ስታዩት አንድ ሃይድሮጅን ቀነሰ። አያችሁት? ሰጥቷል ማለት ነው። እቺ ደግሞ ተቀበለች። እዚህ ጋር ስታዩት ተቀብላለች። እቺ ቤዝ ነች፣ እቺ አሲድ ነች። ስለዚህ በፍጥነት ቶሎ ብላችሁ የምትሰሩት እንዴት ነው? ከሌለው ሊሰጥ አይችልም። ይሄን አስወግዱት። አሲድ ሊሆን አይችልም። አሲድ ካልሆነ ግዴታ ይሄ ነው አሲድ። ይሄ ቤዝ ነው ማለት ነው። ስለዚህ እንዲያደርጋችሁ በፍጥነት መስራት ትችላላችሁ። ዘ ስትሬንግዝ ኦፍ ኮንጁጌት አሲድ ቤዝ ፔር። አሁን ደግሞ የኮንጁጌት አሲድ ቤዝ ፔር ጥንካሬ እንዴ። ዘ ስትሮንገስት አሲድ ዊከር ኮንጁጌት ቤዝ። አሲድ ወደ ምንድን ነው የሚቀየረው ብለናል? ወደ ኮንጁጌት ቤዝ። ስትሮንግ ከነበረ ሲቀየር ዊክ ይሆናል። ዊክ ከነበረ ሲቀየር ስትሮንግ ይሆናል። ተቃራኒ ነው የሚሆነው። ሲሚላርሊ ስትሮንግ ቤዝ ወደ ምንድን ነው የሚቀየረው? ኮንጁጌት አሲድ አይደለ? ኮንጁጌት አሲዱ ዊክ ነው የሚሆነው። ዊክ ቤዝ ከነበረ ስትሮንግ ኮንጁጌት አሲድ ነው የሚሆነው። ተቃራኒ ነው የሚሄደው። ቀላል ነው። ሃይድሮጅን ክሎራይድ ስትሮንገስት አሲድ ነው። ኮንጁጌቱ ግን ምንድን ነው የሚሆነው? አንድ ሃይድሮጅን ሲሰጥ ክሎሪን ማይነስ ነው የሚሆነው። ክሎሪን ማይነስ ወደ ምን ተቀየረ? ኮንጁጌት ቤዝ ምንድን ነው? ዊክ ቤዝ ነው። የመጀመሪያው አሲድ ስትሮንግ ከነበረ ቀጣዩ ዊክ ነው። እንዴት ነው ስትሮንግ ዊክ የምናውቀው የሚለውን እዚህ ጋር በኢንክሪዚንግ እና በዲክሪዚንግ ተቀምጦላቸዋል። ግን ይሄን መሸምደድ ማለት በጣም የሚረሳ ነገር ነው። መጽሐፋችሁ ላይ ያስቀምጠው ይሄን ነው፣ ግን ይሄን መሸምደድ ይረሳል። ለዚህ እኔ በሌላ ቪዲዮ ላይ እንዴት እንደምትሸመድዱ በቀላል መንገድ ማሳያችሁ ይሆናል። እንዲሰራላችሁ ከፈለጋችሁ ኮመንት ላይ ኔክስት ብላችሁ ኔክስት ፓርት ብላችሁ መጻፍ ትችላላችሁ። እሰራላችኋለሁ በቀላል መንገድ ስትሮንግ አሲዶችን ስትሮንግ ቤዞችን የምትለዩበትን መንገድ እመሰራላችሁ ይሆናል። እዚህ ጋር መጻፋችሁ ቀጥታ ነው ያስቀመጠው። ይሄ በጣም ከባድ ነው ለመያዝ፣ ይረሳል። እዚህ በሌላ ቪዲዮ ላይ እሰራላችኋለሁ። አውቶ አዮናይዜሽን ኦፍ ሰብስታንስ። አሁን ደግሞ ምንድነው የምናየው? አውቶ አዮናይዜሽን ሞለኪውል አውቶ አዮናይዜሽን ኦር ሰልፍ አዮናይዜሽን ኢዝ ሪአክሽን ቢትዊን ቱ አይደንቲካል ኒውትራል ሞለኪውል ስፔሻሊ ኢን ሶሉሽን ቱ ፕሮዲውስ አናይን ኤንድ ካታይን። አውቶ አዮናይዜሽን ምን ማለት ነው? ወይም ሰልፍ አዮናይዜሽን ሁለት አይደንቲካል ወይም ዘሴም የሆኑ ኒውትራል የሆኑ ሞለኪውሎች ሪአክሽን ፈጥረው አናይንም ካታይንም በተመሳሳይ ሰዓት ሲፈጥሩ ፖዚቲቭም ኔጌቲቭም ማለት ነው። if a pure liquid partially dissociate into ion it's said to be self ionized. ፒውር ሊኩዊድ ፓርሺያሊ ዲሶሲየት ሲሆን ወደ አዮኖች ፒውር ሊኩዊድ ንጹህ ሊኩዊድ ምን ይባላል? ያ ሰልፍ አዮናይዜሽን። ለምሳሌ ወተር አዮናይዝድ ሲሆን ምንድነው የሚሆነው? H3O ፕላስ ሶሪ በዚህ ባለፉትም ምንድነው የሚሆነው? H ፕላስ ፕላስ O
ማይነስ ነው የሚሆነው። ይህን ነገር ስታዩት እዚህ ጋር ፒውር ሊኩዊድ ነበር፣ ወደ ምን ተቀየረ? ወደ ካታይንም ወደ አናይንም በተመሳሳይ። ይሄ ምን ይባላል? ሰልፍ አዮናይዜሽን ይባላል። ስለዚህ እዚህ ጋር አውቶ አዮናይዜሽን የምነግራችሁ ምንድነው? አውቶ አዮናይዜሽን ላይ ፒውር ሊኩዊድ መሆን አለባቸው። ፒውር ሊኩዊድ መሆን አለባቸው ማለት ኒውትራል መሆን አለባቸው። በተጨማሪ ኒውትራል ማለት ምን ማለት ነው? ለምሳሌ ወተር ኒውትራል ነው፣ ፖዚቲቭም ኔጌቲቭም አይደለም። ወተር ኒውትራል ነው ፖዚቲቭ። ግን ለምሳሌ ኤች ኤስ ማይነስ ፕላስ ደግሞ ምን ብልላችሁ ኤች ኤስ ማይነስ 2 ብለው አሁን እኚህ ነገሮች ሪያክሽን ፈጥረው ወደ ምንድን ነው የሚቀየሩት? ኤች እችኛዋ ለዚህ እችኛዋ ትሰጣታለች። ከዛ ምን ተፈጠረ እዚህ ጋር? ለነገሩ እዚህ በዚህም ሪያክሽኑ ካታይድ ሊፈጠርላችሁ አይችልም። ለዚህ ምን ልላችሁ ነው? አሁን በቀላሉ እኔ እዚህ ጋር ሰልፍ አዮናይዜሽን የሚባለው ወተር ከወተር ሲደባለቅ ምን ይፈጥራል? ኤች 3 ኦ ፕላስ ኦ ኤች ማይነስ። እዚህ ጋር ሁለት ፒውር ነው፣ ፖዚቲቭ ናቸው ሁለቱም። ሲጀምሩ ኔጌቲቭ ፖዚቲቭ መሆን የለባቸው፣ ሁለቱም 0 ናቸው። ግን ዲሶሲየት ሲያደርግ ወደ ምን ተቀየረ? ወደ ፖዚቲቭ እና ወደ ኔጌቲቭ። ይሄ ምን ይባላል? አውቶ አዮናይዜሽን ወይም ሰልፍ አዮናይዜሽን። እነኚህ ሞለኪውሎች ስንት ናቸው ብትሉኝ? 3 ናቸው። ማማ ናቸው? አንዱ ወተር ነው፣ ሁለተኛው አሞኒያ ነው፣ ኤን ኤች 3 ነው። ኤን ኤች 3 ሲደመር እንደገና ኤን ኤች 3 ወደ ምንድን ነው ዲሶሲየት የሚያደርገው? ኤን ኤች 4 ፕላስ ኤን ኤች 2 ማይነስ። ያችሁት ሁለቱም 0 ኒውትራል ነበር፣ ፕላስ እና ኔጌቲቭ ሆነ። ማና ማናቸው? ወተር፣ አሞኒያ እና አሚኖ አሲድ ሪያክሽኑ ረጅም ስለሆነ ለመጻፍ አይመችም። ቴሌግራም ላይ ፎቶውን እልክላችሁ ይሆናል። እነዚህ 3ቱ ናቸው አውቶ አዮናይዜሽን የሚያካሂዱ ስፔሺሶች ቢባል ወተር፣ አሞኒያ እና አሚኖ አሲድ በማለት መመለስ ትችላላችሁ። አምፊፕሮቲክ ስፔሺስ ሞለኪል ኦር አየን። እኚህ ደግሞ ሞለኪል ወይም አየን ናቸው አምፊፕሮቲክ ስፔሺስ የሚባሉት። ዛት ካን አይዘር ዶኔት ኦር አክሴፕት ፕሮቶን ሊሰጡ ሊቀበሉ የሚችሉ ሞለኪል ወይም አየኖች ምን ይባላሉ? አምፊፕሮቲክ ስፔሺስ ይባላሉ። ለምሳሌ እዚህ ጋር የወሰደው ውሃ ነው። ወተርን ውሰዱት። ምን አደረገ? እዚህ ጋር ተቀበለና ገልብጦታል፣ ሰጠ። እዚህ ጋር አዙሮታል። መጽሐፉ ኤግዛምፕል ላይ ምንድን ያደረገው? ወደዚህ ነው ሄደው፣ ፕሮቶን ከዚህ ወደዚህ ነው ሄደው ሰጥቷል። ወደዚህ ተቀየረ። ከሰጠ ምንድን ነው ማለት ነው? አሲድ ነው። እሺ እዚህ ጋር ደግሞ እንምጣ። እዚህ ጋር ደግሞ እችኛዋ መጣችና ወደዚህ ሄደች። ከዛ እዚህ ጋር ገልብጦታል፣ ወደዚህ ተቀየረ ወተሩ። ሃይድሮጅን ከየት ወዴት ነው ሄደው? ከዚህ ወደዚህ ነው ሄደው። ለዚህ ምን አድርጓል? ወተር ተቀብሏል። ከተቀበለ ምንድን ነው? ቤዝ ነው። እዚህ ጋር ሰጠ፣ ከሰጠ አሲድ ነው። እንደ ሁለቱም እየሆኑ ነው ወተር በተለያየ ሪያክሽን፣ አንዴ እንደ ቤዝ፣ አንዴ እንደ አሲድ፣ አንዴ ፕሮቶን እየሰጠ አንዴ ፕሮቶን እየተቀበለ። እንደዚህ አይነት ስፔሺስ ምን ይባላሉ? አምፊፕሮቲክ ስፔሺስ። እነማን ናቸው ቢባል እዚህ ጋር አንድ አሪፍ ፎርሙላ ልንገራችሁ። እነማን እንደሆኑ እንዴት እንደምታውቁ ብዙ ስለሆነ ልታውቋቸው አትችሉ፣ ግን ቀላሉ አንደኛ አውቶ አዮናይዜሽን የሚያካሂዱ ስፔሺሶች ቅድም ያላቸው 3ቱ ወተር፣ አሞኒያ እና አሚኖ አሲድ። በተጨማሪ ደግሞ እችን ፎርሙላ ያዙ። ኤች ኤክስ በሉት። ኤክስ የሆነ ስፔሺስ ነው፣ ኤች ግን ሃይድሮጅን ነው ማይነስ ያለው። በቃ ይሄን ያሟላ። ሌላ ኮተት ቢኖረውም ችግር የለውም ማለት እዚህ ጋር ሌላ ነገሮች ግን ማይነስ ይኑረው። አንድ አባ ሌላ ኤሌመንት እዚህ ጋር ግድ ያስፈልጋልና ሃይድሮጅን ካለ ይሄ ነገር ምንድነው? አምፊፕሮቲክ ስፔሺስ ነው። ለምሳሌ ኤች ኤስ ማይነስ አምፊፕሮቲክ ስፔሺስ ነው። ግን ለምሳሌ ኤፍ ማይነስ ብላችሁ ሃይድሮጅን ስለሌለው አይደለም ማለት ነው። ስለዚህ በእንደዚህ ማወቅ ትችላላችሁ። ግን ለምሳሌ ይሄን ቢሰጣችሁ ሲኦ ማይነስ ቢላችሁ ይሄ አይደለም፣ እዚህ ጋር ያለው አይቆጠርም። እሺ እዚህ ጋር ያለች ሃይድሮጅን ነች አዮናይዝድ የምትሆነው። ሁሌም ይሄ ዊክ አሲድ ስለሆነ ነው። ካርቦክሲሊክ አሲድ ኦርጋኒክ አሲዶች ናቸው። ለዚህ እነኝን አትቆጥሩም። እሺ ከዚህ በኋላ ያለውን እንደዚህ አይነት ካርቦክሲሊክ አሲድ ሲመጣ ከዚህ በኋላ ያለውን አትቆጥሩ። እዚህ ጋር ያለችው አሁን ብቻ ነው። ስለዚህ ይሄ
አይደለም ማለት ነው። ስለዚህ አንድ ሃይድሮጅን አየን እና አንድ ማይነስ ግዴታ ያስፈልገዋል ማለት ነው። እሺ ሶስተኛው እና የመጨረሻው ደግሞ ሊዊስ ኮንሰፕት ኦፍ አሲድ ቤዝ ፔር። አሲድ እና ቤዝ ነው። አሬነስን አይተናል፣ ብሮንስተድ ሎሪ አይተናል። አሁን ደግሞ ሊዊስ እናያለን። አኮርዲንግ ቱ ዚስ ኮንሰፕት ሊዊስ አሲድ ቤዝ ፔር ዲፊኒሽን ሆልድ ዛት ቤዝ ኢዝ ኤኒ ስፒሺስ ዛት ዶኔት ኤሌክትሮን ፔር ቱ ፎርም ቦንድ። እዚህ ጋር እሱ ምን ብሎ ነው ያብራራው? ደግሞ እሱ ከምን አንጻር ነው ያብራራው? ከኤሌክትሮን ፔር ነው። ቤዝ ምን ይላል አለ? ኤሌክትሮን ፔር ይሰጣል። ቅድም አሲድ ነው ፕሮቶን የሰጠው፣ እዚህ ጋር ደግሞ ቤዝ ይሰጣል ነው ያለው እሱ። አሲድ ደግሞ ቅድም ፕሮቶን ሰጪ ነበር፣ አሁን ግን ተቀባዩናል፣ ግን ፕሮቶን አይደለም። ምን ኤሌክትሮን ፔር። አሬነስ ያብራራው በሶሉሽን ውስጥ ሃይድሮጅን አየን ከመልቀቅና ሃይድሮክሳይድ ከመልቀቅ አንጻር ነው። ብሮንስተድ ሎሪ ደግሞ ከፕሮቶን ትራንስፈር አንጻር ነው። ሊዊስ ደግሞ ከኤሌክትሮን ፔር ትራንስፈር ነው። ቤዝ እዚህ ጋር ሰጪ ነው የሚሆነው፣ ቅድም ተቀባይ ነበር። አሲድ እዚህ ጋር ተቀባይ ነው፣ ቅድም ሰጪ ነበር። ግን እዚህ ጋር ኤሌክትሮን ነው፣ ቅድም ፕሮቶን ነው። ሰው እዚህ ጋር ስታዩት ሊዊስ አሲድ አለ፣ እዚህ ጋር ደግሞ ቤዝ አለ። ለምንድነው ሊዊስ አሲድ ቤዝ ያለው? እዚህ ጋር ያያችሁት ኤሌክትሮን ፔሯን እቺን አምጥቶ ለዚህ ሰጣት። ከዛ ምን አይነት ሪአክሽን ፈጠሩ? አንድ ላይ ተጣበቁ መጥተው። እዚህ ጋር ቦንድ ሲሰሩ እዚህ ጋር አሁን ሁለቱ ቦንድ ሰርተዋል። እቺ የምታሳየው እሷን ነው። እሺ ሶሪ፣ እቺ የምታሳየው እዚህ ጋር ያለችው የምታሳየው እሷን ሁለቷ ነጥብ። ቦንድ ሲሰሩ ማን ያዋጣው? እስቲ ብሮሚን አዋጣው እዚህ ጋር አልነበረውም፣ አላዋጣም። ማነው ሙሉ ለሙሉ ያዋጣው? ናይትሮጅን። ይሄ ነገር ሰጥቷል ማለት ነው። ከሰጠ ምንድነው? ሊዊስ ቤዝ ነው። ይሄ ደግሞ ምንም ሳይኖረው ግን ቦንድ ተሰርቷል። እዚህ ጋር ከተቀበለ ምን ይባላል? ሊዊስ አሲድ ይባላል። እሺ እዚህ ጋር ኖት አለ። ኤኒ ሞለኪውል ኦር ኔጋቲቭ ቻርጅ ስፔሺስ ሃቪንግ ኤክሰስ ኤሌክትሮን ካን ቢ ኮንሲደር ሊዊስ ቤዝ። ሊዊስ ቤዝ የሚባለው ቅድም ምንድነው ብለናል? ኤሌክትሮን ፔር የሚሰጥ። ስለዚህ አንድ ሞለኪውል ሊሆን ይችላል፣ ወይም ደግሞ ኔጌቲቭ ቻርጅድ ከሆነ ኔጌቲቭ ከሆነ ምን ማለት ነው? ኔጌቲቭ ኤሌክትሮን ተቀብሏል ማለት ነው። ኔጌቲቭ ማለት ፖዚቲቭ ደግሞ ሰጥቷል። ኤሌክትሮን ከተቀበለ ኔጌቲቭ አለው። ኔጌቲቭ ሆነ ማለት ኤክሰስ ኤሌክትሮን አለው፣ ትርፍ ኤሌክትሮን አለው። ለዚህ ሞር ይሰጣል። ከሰጠ ምንድነው? ሊዊስ ቤዝ ይባላል። ኤሌክትሮን እጥረት ያለበት ወይም ፖዚቲቭ የሆነ ፖዚቲቭ ማለት ነው ሰጥቷል ማለት ነው። ከሰጠ አጥሮታል። ካጠረው መቀበል ነው የፈለገው። የሚቀበል ከሆነ ማን ይባላል? ሊዊስ አሲድ። አደራ ግን እዚህ ጋር እያወራው ያለው ስለ ኤሌክትሮን ፔር ነው። ቅድም ፕሮቶን ነው። አሁን እዚህ ጋር ስለ ኤሌክትሮን ፔር እያወራው ነው። እሺ እዚህ ጋር ኤክሰርሳይዝ ሰርተን ፓርት ዋንም በዚህ እናበቃለን። አሁን አይደንቲፋይ ምንድነው የሚለው? ሊዊስ አሲድ እና ሊዊስ ቤዝ በሉ ነው የሚለው። ፖዚቲቭ ምንድነው ብለናል? ሊዊስ አሲድ። ኔጌቲቭ ምንድነው ብለናል? ሊዊስ ቤዝ። ምክንያቱም ኤሌክትሮን ፔር ይሰጣል። ሊዊስ ኔጌቲቭ ሊዊስ ቤዝ፣ ፖዚቲቭ ሊዊስ አሲድ። ኔጌቲቭ ሊዊስ ቤዝ። እዚህ ጋር ደግሞ ኔጌቲቭን ካወቃችሁት በቃ ይሄ ሊዊስ አሲድ ነው ማለት ነው። ይሄ ሊዊስ ቤዝ እንደሆነ ካወቃችሁ ይሄ ሊዊስ አሲድ ነው። ምክንያቱም ኤሌክትሮን ፔር ከሰጠ ተቀባይ አለ ግድ። ሰጪ ካለ ተቀባይ ስላለ አሲድ ካለ ቤዝ አለ ማለት ነው። በሱም ኬስ ፖዚቲቭ ማን ነው? አሲድ ነው። ምክንያቱም ሰጥቷል፣ እጥረት አለበት። ይሄ አሲድ ከሆነ ይሄ ግዴታ ቤዝ ነው። አያችሁ፣ አንዱን ካወቃችሁት አንዱን ማወቅ አይጠበቅባችሁም። እዚህ ጋር ኔጌቲቭ ቤዝ ነው። ይሄ አሲድ ነው። አሁን እዚህ ጋር ሁለቱም ፖዚቲቭም ኔጌቲቭም አይደሉም። እንዴት ነው የምታውቁት? እመጣለሁ። እዚህ ጋር ሁለቱም ፖዚቲቭም ኔጌቲቭም አይደሉም። እንዴት ነው የሚታወቀው? ሁለቱን ላሳያችሁ። የዚህ ላይ ሁለት ተጨማሪ ፍንጮች ልስጣችሁ። አንድ በፖዚቲቭ እና በኔጌቲቭ ሊዊስ አሲድ ሊዊስ ቤዝ አላችሁ። አሁን ደግሞ በተጨማሪ እንትን ከሆነ ደብል ቦንድ ካለው ሊዊስ አሲድ ነው። እሺ ደብል ቦንድ ካለው እንግዲህ ኬሚካል ቦንድ 11ኛ ክፍል ተምራችኋል። እኔም በዩቲዩብ ቪዲዮ ላይ መሰራላችሁ ይሆናል። ደብል ቦንድ ካለው ለምሳሌ ካርበን ደብል ቦንድ እንዲህ ነው የሚሰራው ካርቦን ዳይኦክሳይድ። ይሄ ምን ይባላል? ደብል ቦንድ ስላለው አሲድ ነው ትላላችሁ። ይሄ ቤዝ ነው ማለት ነው። ይሄ ግልጽ ቤዝ ነው ማለት ነው። አንድ ተጨማሪ ነገር ደብል ቦንድ አሁን መምረጥ ትችላላችሁ። አንድ ደብል ቦንድ አሳይቻችኋለሁ።
እሺ ደብል ቦንድ መሳል ከከበዳችሁ ደግሞ ሌላ አማራጭ አለ። ከሁለቱ መምረጥ ግድ ነው። የወተርን ስትራክቸር ሳሉ ወተር ስትስሉት እንዴት ነው? ኤች ኤች ሎን ፔር እዚህ ሁለት አባሉት ሎን ፔር ካለው ቤዝ ነው። ስለዚህ ከሁለት አንዱ መርጣችሁ ሁለቱንም ማወቅ አለባችሁ ብዬ ነው የማስበው። ምክንያቱም አንዱ ኬዝ ካጋጠማችሁ ለዚህ ወተር ሎን ፔር አለው ቤዝ ነው። ይሄ ደብል ቦንድ አለው አሲድ ነው። በዚህም ተገጣጥሟል አያችሁት። ስለዚህ ከሁለት አንዱ ካወቃችሁ በቂ ነው። ደብል ቦንድ ካለው አሲድ ከሆነ ይሄ ግድ ቤዝ ነው። ይሄ ቤዙ ነው። ሎን ፔር ካለው ይሄ ግዴታ አሲድ ነው። ስለዚህ ደብል ቦንድ ካለው አሲድ ነው። ሎን ፔር ካለው ቤዝ ነው። ፖዚቲቭ አሲድ ነው። ኔጋቲቭ ቤዝ ነው። ኔጋቲቭ ምክንያቱም ኤሌክትሮን ስለተቀበለ መስጠት ስለሚፈልግ ቤዝ ይሆናል። ፖዚቲቭ ደግሞ ኤሌክትሮን ስለሰጠ አሁን መቀበል ነው የሚፈልገው። ኤሌክትሮን ፔር ደግሞ የሚቀበል አሲድ ይባላል። እዚህ ጋር ደግሞ በምን ታውቃላችሁ? ሜታሎች ካገኛችሁ አሲድ ናቸው። እሺ ሜታሎች ካገኛችሁ ምንድናቸው? አሲድ ነው። ይሄ ቤዝ ነው ማለት ነው። ስለዚህ ሜታሎች ካገኛችሁ አሲድ ነው፣ ይሄ ቤዝ ነው ማለት ነው።